ብሮከር ጋር ያለ ኮሚሽን በምናምን ሚሊዮኖችን ማግኘት ይችላል። ከዛ ግን በዛ ሂደት ውስጥ የተሳተፉ ታውዘንድስ ውስጥ ይሄ ደግሞ እንትኖች አሉ፣ አጋፋሪዎች አሉ፣ በምስክርነት ቢሰጡ ገንዘብ ይሰጣቸዋል። ችግር የለውም፣ ገንዘቡ እየመጣ ነው፣ እያገኘው ነው። ለሆነ ሰው $10,000 ብትሰጥ ኢትስ ኦኬ፣ $20,000 ብትሰጥ ኢትስ ኦኬ፣ መኪና ገዝተህ ብትሰጥ ኢትስ ኦኬ፣ ኢትስ doesn't matter። ምን ይሆናል? እዛ ውስጥ ትገባና ገንዘብን እጭድ ትደረጋለህ ማለት ነው። እንደውም የዚህኛው የገንዘብ ትሬዲንግ ብለው አውቄ ነው ብያቸዋለሁ። እንትኑ ጉዳቱ በእንደዚህ አይነት ልክ አይደለም፣ በዚህ በፖንዚው አይነት ልክ አይደለም። ቢካዝ መጀመሪያ ላይ ትሬድ ለማድረግ ለምሳሌ $200 $300 $1,000 ሰው እያየኸው ብዙ እያላዋጣ ሲመጣ አንተ ትወጣለህ፣ ሌላ አዲስ ይመጣል፣ አንተ ትወጣለህ፣ ሌላ አዲስ ይመጣል። ስለዚህ ይሄኛው ሁለተኛው የመጭበርበሪያ መንገድ። ይሄን ስላችሁ ፎሬክስ ትሬዲንግ ስራ አይደለም ማለት ነው። ፎሬክስ ትሬዲንግ ጀስት ላይ ካፒታል ማርኬት ላይ ስቶክ ትሬድ እንደምታደርጉት ነው። ልክ ፊውቸር ትሬድ እንደምታደርጉት ፊውቸር ትሬድ ታደርጋላችሁ። ኮሞዲቲ ሊሆን ይችላል፣ ጎልድ ሊሆን ይችላል፣ ኦር ኒኬል ሊሆን ይችላል፣ ብሮንዝ ሊሆን ይችላል። ትሬድ ታደርጋላችሁ። ወይም የድርጅቶችን እንትን ሊሆን ይችላል ትሬድ የምታደርጉት፣ ሼራቸውን ሊሆን ይችላል፣ ስቶክ ትሬድ ልታደርጉት ትችላላችሁ። ኦረልስ ደግሞ የጋቨርንመንት ዶክመንት ትሬድ ልታደርጉት ትችላላችሁ። ፕሮሚሰሪ ኖት ሊሆን ይችላል፣ ቦንድ ሊሆን ይችላል። ፋክተራይዜሽን ውስጥ ገብታችሁ ትሬድ ልታደርጉት ትችላላችሁ፣ ፋክተር በማድረግ ኤንሶን። ምንድነው ፎሬክስ ትሬዲንግም የዛ ካታጎሪ ነው። ሰዎች ይሰሩታል፣ ገንዘብ ያገኙበታል፣ ላይፋቸውን ይገፉበታል። the problem is ይሄ የሀገር ላይፍ ስታይል እያሳዩ የሚመጡት ግን that's a dead end. እሱን እንትን በሉት። Thanks Muke, please prepare a session about how they operate and expose this scam. Friday, I wish I have time እና ለዛ እንትን የሚሆን ግን በተቻለ ጊዜ በምናወራበት ደረጃ እናወራለን። ኖ BMG that's not my interest by the way። ይሄ ፓብሊክ አድርጎ የቦክስ ግጥሚያ ምናምን አይደለም። እኔ የማን ነው የሴዶና የምናምን እንትናለ ፊኒሽ ኢት በውስጥ ፊኒሽ አድርገው ችግር የለውም። በውስጥ ጎ ላክልኝ ሜሴጅ whoever እኔ አሁን XYZ አይደለም whoever I can make millions በዚህ ቀን ውስጥ በሚደረግ ትሬዲንግ ካለ ሰው ጋር I will come to Dubai we'll sit። ያኔ ነው ያ ትሬዲንግ ግን ላይቭ ብሮድካስት የሚደረግ ትሬዲንግ ነው የሚሆነው። because ሰው በደንብ መማር ስላለበት ማለት ነው። በዚህኛው አግሪ የሚያደርግ ሰው ካለ I'm ready for that። በተረፈ